በርግጥ ልጇ ሞቶ በሕይወት የለም ዛሬ። ይህንን አውቃለሁ ነበርኩኝ አብሬ። ምናልባት ሕፃን ከመሰላት የእርሷ ንጉሥ ሆይ ስህተት ነው ውሸታም ናት እርሷ። የኔ ልጅ ነው የኔ ልጅ ነው ጌታ ያውቃል ከፋዬ ነው። ፍረድልኝ የኔ አልዋሽም አትውሰጂው አይጠቅምሽም። እግዚአብሔር አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አዘኑ ይፈርዳል አይፈርድም አዘኑ። እግዚአብሔር አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አዘኑ ይፈርዳል አይፈርድም አዘኑ። ንጉሥ በአእላፍ እስራኤል እልፍ ጉዳይ አለው፣ በዚህ ጊዜ ያጠፋ። ምናልባት ግን ሴቶቹ እንደሚሉት የሚከራከሩበት ሕፃን ይሄ ከሆነ ሕፃኑ በሰይፍ ለሁለት ይሰንጠቅ፣ የበድኑም ክፋይ እኩል ይድረሳቸው። ባይሆን ይሻላል ተገቢ ነው ፍርዱ። ሕፃኑ ሚሰንጠቅ ሁለት ይሁን አንዱ። ለእኔም ላንቺም አይሆን ልቦና ያምርሯል። የማን ልጅ ተከብሮ የማን ልጅ ይኖራል? ንጉሥ ሆይ እባክህን አትግደለው አንዱን ልጅን። ባይሆን ስጣት ከእንደ ሕይወቱ እንዴት ይሞት ያለ ኃጢአቱ። አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አዘኑ ይፈርዳል አይፈርድም አዘኑ። አሁን የሕፃኑ እናት በግልጽ ታውቃለች። አንደኛዋ ሴት